አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? ውድና የተከበራችሁ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ወርቅ ሲቆሽሽብን ወርቅ ቤት ወስደን ማሳጠብ አይጠበቅብንም። በቤታችን ባለን ነገር ማጠብ እንችላለን። እንደምታዩት ድስት ላይ ውሃ ጥጄ ከዛ ሲፈላ ኦሞና ሎሚ ነው የጨመርኩበት። ከዛ ወርቁን ጨምሬ አብሮ እንዲንተከተክ አረኩት። የተወሰነ ከተንተከተከ በኋላ አወረድኩት ማለት ነው። አውርጄ እንግዲህ እንደምታዩት በጥርስ ብሩሽ በማንጠቀምበት የጥርስ ብሩሽ በደንብ ማጠብ ነው። አዳርሰን በደንብ ማጠብ ነው። መልሰን እየነከርን እያወጣን በደንብ ካሸነው በኋላ ማለቅለቅ ነው ማለት ነው። እንግዲህ መጨረሻውን እስከ መጨረሻው ቪዲዮውን ከተከታተላችሁ ታዩታላችሁ ማለት ነው፣ ምን ያክል ጽድት እንዳለ። በዚህ መልክ እንግዲህ በደንብ ፈቅፍቄ ያጠብኩት ሁሉንም አዳርሼ እንደዚህ እንግዲህ በደንብ ካጠብኩት በኋላ አለቅልቄው ይሄን ይመስላል። እንግዲህ የነበረው በጣም ጥቁር ብሎ ነበር መጀመሪያ ላይ እንዳያችሁት። ይሄ ማለት ነው እንደምታዩት በጣም ጥቁር ነበረ፣ በጣም ቆሽሾ ነበረ። አሁን እንግዲህ እንደዚህ ጽድት ብሏል ማለት ነው። እና በቤታችን ምንም አይነት ብዙ ገንዘብ ብር ሳናወጣ በዚህ መልኩ ማጠብ እንችላለን እላችኋለሁኝ። ስለተከታተላችሁኝ አመሰግናለሁ። ሰላም አሌይኩም ወረህመቱላሂ ወበረካቱሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ።